ወዳጄ ኢየሱስ የቅርቤ ነህ። ላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ዛሬ ከማን ጋር ነው? ከወንድዬ ጋር። ከዘማሪው ወንድዬ ጋር። ከዘማሪው ደስ ይላል። እስቲ የምትወደውን አንድ መዝሙር ቢሰምርኝ። እሺ፣ ግን ያው ብዙ መዝሙሮች ነው የምወደውና ግን አንዱን በጣም የምወደው ወንድሜ ኤፍሬም አለሙ የሱን ነው። ደስ ይላል። እስቲ በዜማ ባለልኝ። ወዳጄ ኢየሱስ የቅርቤ ነህ፣ ዘመን ሲከፋ ትደርሳለህ። አባቴ ኢየሱስ የግሌ ነህ፣ ኑሮ ሲጨልም ትመጣለህ። እውነተኛ እረኛዬ የዘላለም ጓደኛዬን ኢየሱስ ነው የናዝሬቱ። እወድሃለሁ በየዕለቱን በስቷል ምሕረቱ። ወዳጄ ኢየሱስ የቅርቤ ነህ፣ ዘመን ሲከፋ ትደርሳለህ። አባቴ ኢየሱስ የግሌ ነህ፣ ኑሮ ሲጨልም ትመጣለህ። እውነተኛ እረኛዬ የዘላለም ጓደኛዬን ኢየሱስ ነው የናዝሬቱ። እወድሃለሁ በየዕለቱን በስቷል ምሕረቱ። በሰዎች አፍ የማይሞላ በመንደሩ የተጠላ ዛሬ ክብር ቢበዛለት ምንጩ አንተ ነህ፣ ክበርለት። አባት ሆንክለት። እንኳን ያንተ ሆንኩ እንኳን ያስገኝ፣ አንተ ባልሆን ኖሮ ሟች ነበርኩኝ። እንኳን ያንተ ሆንኩ እንኳን ያስገኝ፣ አንተ ባልሆን ኖሮ ሟች ነበርኩኝ። በሰዎች አፍ የማይሞላ በመንደሩ የተጠላ ዛሬ ክብር ቢበዛለት ምንጩ አንተ ነህ፣ ክበርለት። አባት ሆንክለት። እንኳን ያንተ ሆንኩ እንኳን ያስገኝ፣ አንተ ባልሆን ኖሮ ሟች ነበርኩኝ። እንኳን ያንተ ሆንኩ እንኳን ያስገኝ፣ አንተ ባልሆን ኖሮ ሟች ነበርኩኝ። እዚህ ባርኮሻው ተሳሳያን ምን እንደሆነ አለ እየተባለው ምንድን ነው አለው? እስቲ ስለሱ ነገር የሚታወቀው ነገር አለ? በጣም በጉጉት የምንጠብቀው ባርኮት ሾው ከአብያተ ክርስቲያን ጋር ያዘጋጀው የሀዲያ ሶሎ ዘማሪያን በጠቅላላ የሚገኙበት ደግሞ እርስ በርስ በቅብብሎሽ የሚያገለግሉበት ትልቅ የአምልኮ ጊዜ ነው ያለን። ቀኑን የወንጌል ስርጭት ይደረጋል። ከ9 ሰዓት ጀምሮ ደግሞ በሆሳና መካነ ኢየሱስ በሆሳና ጎፈር ሜዳ መካነ ኢየሱስ ላይ አይቀርም። በጣም ትልልቅ ተጋባዥ እንግዶች ይመጣሉ እና እርስ በእርስ እግዚአብሔርን እናመልካለን። ደስ የሚል ጊዜ እናሳልፋለን። እንዳትቀሩ ተጋብዛችኋል።